አገባሁና ልክ ባገባሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንደት ናችሁ? ሰላም ናችሁ? ጨምሩና መጡ በኔ እንደውም ሀገራችን አላህ ሰላም አላህ ያድርግልን። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ላይክ ሼር ያደረጋችሁ ለምታበረታችሁ ከልብ አመሰግናለሁ። አሁንም ላይክ ሼር አድርጉኝ። ዝም ብለሽ ተቀመጪ በስንት የተፈለገሽ ምን ያልወልከም ብያልኩ ከዛ ስንቀመጥ እና ካላ ሐላል መንገድ ለሚጨማለቁት ከዛ በሆነ የወይን የላቸው ምክንያት አደረጉና እኔ አላምንም አንቺን እኔ በወድሽም አላምንሽም እና አንስማማም ወንዶችን በብር ታለላሉ እስከ ማልቀስ ደረጃ አደረሰ። ትዲያ ምንም ታታላለች። ከዛ ዝም አልኩኝ። ከዛ መጨረሻ ላይ በአንደኛው አስጠየቀችኝ። እሷን ፍታ እኔ ምን መሆን አለብኝ ምን ላድርግልህና እሷን ፍታና እኔ ላግባህ አለች። ማንች በጣም ለመስማት ይሰአስጋል። ድሮጅን እጅ ነው ማለት ነው። ከዛ አይ እኔም አላደርገውም አባባለው ራሱ እኮ ደስ አይልም። ጅንጅን እሺ ቀጥል። لا حول ولا قوه ያው መሰለኝ ያው እንግዲህ ባለው ነው ማለት እውነቱን ከዛ አይ እኔም አላደርገውም ስል አሁንም በሌላ ሰው እንዲሁ በቃ ተጎን የሆኑ ወሰወሱኝ። በቃ ያ የሚስቴን ማውራት ተውኩና ትኩረት እሷ ጋር ወደ حرام ገባ። አው ሚስቴ ስትደውል ሲቀጥል እገላመጣለሁ። እንደገናም ደውዬ ትንሽ ካወራሁ ለተኛ ነው ብዬ ውሸቴን ወጥቼ እሷ ጋር አወራለሁ። እሺ መጨረሻ ላይ ምንም ማድረግ አልቻልኩም። እኔ ምን አደረኩኝ? በቃ ነይቶኒ ጋር አሁንም በሐራም ነይቶኒ ጋር አልኳት። በሐራም እኔም አንተ ጋር ተመመጣ እኔ አንተ እኔን እንድታምነኝ ምን መሆን አለብኝ አለች። እሺ እኔ መንጣት ነው እንጂ ምንም ማድረግ አልችልም አልኳት። ከዛ ምን አደረገችኝ? የጓደኛይቷ እኔ በአንተ አካውንት ወይም ብሩን በእጅ ልስጥክ ተመንፈት አለችኝ። ይህን ስትለኝ ዝግት ታረኩባቸውና አንድ ሰሞን አሁንም ጠፋኋቸውና ተጣፋ ተቀመጥ ደወሉብኝ መጡብኝ። ከዛ ይችኛዋ ተቀየር ካለችና ነገር አመጣችብኝ። ነገር ስታመጣ ምን ትችካ ጭንቅላቴ እኔ በእናንተ ማበድ ያለብኝ እንደ የሚል ስሜት ተሰማኝ። ምን አለ ማለት ምት ከሆነ ፈታሻለሁ ምንም ነገር አልፈልግም ፈታሻለሁ አዲዎች ተቀመጭ ከሆነ ተቀመጭ ብዬ ተገላመጥኩ። ምንም አላደረገችኝም ያቺ ነው። ከዛ መጨረሻ ላይ